የዛሬ አዳር ያዳር ነው። አሁን ለኔም ይሆን ቆንጆ ህልም አተ አይደል ይሁን አንተ እንዳልክ ይሁን ጌታ ሆይ ብቻ የዋይት ሃውስ አዳሬን እንዳትረሳ አደራ። ወር ደርሷል። ከቢል መሳቀቅ ሰውረኝ፣ ከትራፊክ ፊሽካ ከእግረኛ ቅጣት አትሰውረኝ። አንተ አለ እንዴ? አለው። አዩ ይሄ እኮ የኔ መኝታ ክፍል እኮ እንዴ። እኔ መቼ ነው አልኩ? ልቀሰቅስ መጣሁ እንጂ። ቀሰቀስከኝ እኮ ስንት ጊዜ ተቀሰቀስ? አንተ ከመቀስቀስ በፊት ደውን ቀስቅሶኛል። የሞላው ሰዓት እኮ አለ። እኔ ደስ እንዲል ብዬ ነው እንጂ እኔ እኮ የተቀሰቀስኩ ሰው እኮ ነው መጀመሪያ እኮ። አልተነሳህማ? እንዴት? ቅድም ተኝተህ ስትቃዥ ነበር። አሁን ደግሞ ተንበርክከህ መቃዠት ጀመርክ። የባሰልና ሀገርን አትልቀቅ። ይሄ ጸሎት በቃ እዚህ ቤት ዋጋ የለውም ማለት ነው። ጸሎት ዋጋ አጣ እንዴ? ደሜ እየጸለይክ ነበር እንዴ? የለም ኢንተርቪው እያረኩ ነበረ። ሁሉም ሰው እንዳንተ በቃ ብርድ ልብሱን እየጣለ እንደሚዳቆብን ብሎ መውጣት አለበት ከቤት። አምላኬን ማመስገን የለብኝም? አሁን ያየሁት ነገር ግን ከጸሎት ይልቅ ወደ ልመናና ወደ ቀዠት ያዘነበለ ነው። ይልቅ ሳትበዘብዝ ቶሎ ተነስ። ምን ታረግ? አንተማ ፌስቡክ እና ስካይፒ ነው ያንተ ጸሎት። ከጎን ታገኛታለህ። ቆይ ይሄ አየለ ሚዳቆ ማለት ነበር መመለስ ነበር ወደ ኢትዮጵያ። አምላኬ ልድገመው እንግዲህ ምን ላርግ? ያው ከጣራ ጸሎቴ ከፍ ከዚህ ጠብቀኝ ከእንደዚህ አይነቱ ተናግሮ አናጋሪ። ዝም ብለሽ ስልክሽን እዚህ ላይ ጣል አድርጊ። ስልክ ለመቀበል ወደ ኋላ አትሉም ማለት ነው? ማክስ ሳይቸግረን ቀድመን ተፈጥረን ይሆንና ይሆን ይጫወቱብናል። እንዲህ 10 ዲጂት አረጉት። አሁን ማን 6 እያለ ቀለል ይል ነበር በቃልም ለሚያስ ያንተ ስጠል ደውልልኝ 0911 ኤለ ወይዘሪት ቃሌ ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። ገባናታ ምን ነካኝ? ምን አስቀባጠረኝ? መንግስትን ምን ተናግሬ ይሆን? ረስሚያት አለው መሳምን አስገድዶ መድፈር ያደረጉብኝ ይሆን? ምሳምን በላበት ታውቃለህ? ምን ያህል በድበሻል? ስፔሻል የሆነ ነገር ልጋብዝህ ነው። ስፔሻል የሆነ ነገር ጅጅጋ እንዴት ያለ ምግብ ቤት ነበር ይመሽብናል። ከዚህ በኋላ በእኔ ፕሮግራም ውስጥ እሺ። ቅርብ ነው ወክ እናድርግ ወይስ ታክሲ እናያዝ? ቅርብ ከሆነ ለምን እዚሁ አባል ባዶ ሆዴን ነኝ ኤፍሬም። እንዴት ነው ስራ? ተፈረደብሽ? በምንም ጉዳይ ተረትቼ አላውቅም። ለመላእክት ነው እንዴት ጥብቅና የምትቆሚው? ኤፍሬም ወይዬ አንቺ እንዲህ ነሽ እንዴ? እንዴት ነበርኩ? እናንተ ታያላችሁ ትሉናላችሁ። ቆይ እኛ እኮ ከዓይኔ ያውጣሽ። ሃይ ተዋውቁ። ቃሌ ውሃ ጠበቃ ናት፣ ፖሊስ ናት። ስላወቅሽ ደስ ብሎኛል። አንድ አካባቢ ነው ያለነው። ጆሞ ሳይት ነሽ? አንድ ማለት ትላለህ። እሱማ በህግ ጉዳይማ ሁላችንም አንድ ነን። አትንኩ ከተባለ አንነካም። ከነካን እናንተ እነሱን ማራራ ምሳ ልጋብዝሽ። እስቲ ስፔሻል የሆነ ነገር ልጋብዝሽ። ሌላ ቀን ይሆንልኝ። ብትበይ ደስ ይለኛል። ብበላ ደስ ባለኝ ግን እቸኩላለሁ። ኦኬ ቻው። ኦኬ ባይ። ሄይ ችግር አለው እንዴ? ቆይ ይሄ ማን ነው የሚመለከተው? ችግር ነበር እንዴ? ሴቷ ቀደመችው። ኒገር ይቅርታ ይሻለም የኔ ወንድ። ኒገር ስቶፕ። እስኪ እናት ከወለደች አንድ ጊዜ ድገም። ምን ነው ጮክ? ስቶፕ ኤፍሬም። እረፍ። ልቀቂኝ አንቺ። ኤፍሬም ስቶፕ። ኒገር አለ የምራና ደግሞ again you fight me nigger again.